በጀርመን ባየር ሙኒክ መቀመጫ በሙኒክ የ2025-26 ቻምፒዮንስ ሊግ ፍጻሜውን ያገኛል። ፒኤስጂ ከኢንተር ሚላን የሚያገናኘው ጨዋታ ምሽት 4 ሰዓት አሸናፊውን ይለያል። በውድድር ዓመቱ የሊግ ዋን አሸናፊው ፒኤስጂ ለመጀመሪያ ጊዜ የቻምፒዮንስ ሊግ ዋንጫን ለማሳካት ይፋለማል። ፒኤስጂ ጠንካራ ተፎካካሪ የነበረ ሲሆን በውድድር መድረኩ ሁሉንም የእንግሊዝ ቡድኖችንና ሌሎች የምድብ ጨዋታዎችን ያሸነፈ ሲሆን ለዚህም ጨዋታ ከፍተኛ የማሸነፍ ግምት በብዙዎች አግኝቷል። በውድድር ዓመቱ ኮከብ ግባግቢ ሆኖ ያጠናቀቀው ኡስማን ዴምቤሌ ቁልፍ የስኬታቸው ምንጭ ነው። ባለፉት ዓመታት ከዓለም ላይ ያሉ ኮከቦችን አሰባስቦ ዋንጫ ያላሳካው ፓሪስ ዘንድሮ በሉዊስ ኤንሪኬ ድንቅ አቀራረብ ለዚህ ፍጻሜ ቀርቧል። ከበረኛው ዶናሩማ እስከ አጥቂዎቹ ጠንካራ የሆኑት ፓሪሶቹ ይህን ዋንጫ የሚያሳኩ ከሆነ ድንቅ ታሪክን ይጽፋሉ። በተቃራኒው በውድድር ዓመቱ ባርሳን ከውድድር ውጭ ያደረገው ኢንተር ጠንካራ የማሸነፍ ቅድመ ግምት አግኝቷል። ጠንካራ የመከላከል አደረጃጀት ያለው ኢንተር ከዲማርኮ እስከ ላውታሮ ድንቅ ዓመትን አሳልፈዋል። የሲሞኔ ኢንዛጊው ቡድን ከያን ቢሼክ የጡንቻ ጉዳት ውጭ ቤንጃሚን ፓቫርድ እንዲሁም ዴቪድ ፍራቴሲ የመጫወት ጥርጣሬ ውጭ ሌሎች ጉዳቶች የለባቸውም። ለሁሉም ምሽት አሸናፊውን የምናይ ሲሆን በኳስ ተራ ጋር አብራችሁ እንድታመሹ እየገለጸን ለምትሰጡን ሐሳብና ድጋፍ ከወዲሁ እያመሰገን ጨዋታውን በቀጥታ ስርጭት አብራችሁ እንድትከታተሉ ጋብዛለሁ።